በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን የበረከት ልጆች የጻድቃን የሰማዕታት ወዳጆች በወደደንና ባፈቀረን በልዑል እግዚአብሔር ፍጹም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ለይሳ ደረሳችሁ? አሜን። እንደ ኃጢአታችንና እንደ በደላችን ብዛት ሳይሆን እንደ ምሕረትና እንደ ቸርነት ተመልክቶ እስከዚህ ሰዓት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። እርሱን ጠርተን እርሷን የማንተዋት ንጽሕተ ንጹሐን ቅድስተ ቅዱሳን ቅድስት እናታችን ድንግል ማርያም ዘላለማዊ ስሟ የተመሰገነ ይሁንልን። እንግዲህ እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ የምንማማረው በዚህ በሰሙነ ሕማማት ወቅት ላይ የሚጸለዩ ጸሎቶች አሉ፣ የማይጸለዩ ጸሎቶች አሉ። የማይጸለዩ ጸሎቶች አሉ ሲባል ለምንድን ነው የማይጸለዩት? እንደዚሁም ደግሞ የሚጸለዩ ጸሎቶች ስንል ደግሞ የትኞቹ ናቸው የሚለውን ዛሬ እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ አጠር አድርገን እንማማራለን። እንግዲህ የሚያስተምረን እግዚአብሔር ነው፣ የሚመክረን እግዚአብሔር ነው፣ የሚገስጸን እግዚአብሔር ነው። እርሱ በመካከላችን ተገኝቶ የጎደለውን አሟልቶ የተጣመመውን አቃንቶ በአፈ መላእክት አርሞ ያስተምረን ይመክረን ይገስጸን ዘንድ የእርሱ መልካምና በጎ ፍቃዱ ይሆንልን። የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የቅድስት እናታችን የድንግል ማርያም ምልጃ ተረዳይነቷ በረከቷ ሁሉ በሁላችን ላይ ይደርብን። እንግዲህ ወደ ዛሬ ትምህርታችን ስንገባ ታዲያ ቀጥታ በዚህ በሰሙነ ሕማማት ላይ የሚጸለዩ ጸሎቶችና የማይጸለዩ ጸሎቶች የትኞቹ ናቸው የሚለውን ከመመልከታችን አስቀድሞ ስለ ሰሙነ ሕማማት በጥቂቱም ቢሆን ስለምን እንደምናስብ ማወቅ ያስፈልጋልና አጠር አድርገን እንመለከታለን። እንግዲህ ቅድስት ቤተ ክርስቲያናችን ከትንሣኤ በፊት ያለውን አንድ ሳምንት ሰሙነ ሕማማት ወይም ደግሞ የሕማማት ሳምንት በማለት ትዘክረዋለች፣ ታስበዋለች። ይህም ደግሞ ከመቼ እስከ መቼ ነው ስንል በዓለ ሆሳዕናን ባከበርን ከሰዓት ጀምሮ ሰሙነ ሕማማት ይጀምራል፣ እስከ ዓርብ ድረስ ይሆናል ማለት ነው። ከሰኞ እስከ ዓርብ 5 ቀን አለ። እሁድ ከሰዓት ደግሞ በዓለ ሆሳዕናን ያከበርንበት አለ። 5 ቀን ከግማሽ ወይም ደግሞ 5 ቀን ተኩል ይሆናል ማለት ነው። ይህም 5 ቀን ተኩል ደግሞ የዚያ የዓመተ ፍዳ የዓመተ ኩነኔ የ5500 ዘመን ምሳሌ ነው ማለት ነው። ስለዚህ ሕማማቱ የሚጀምረው በዓለ ሆሳዕናን ባከበርን ከሰዓት ጀምሮ ነው። ይህስ ደግሞ ስለምንድን ነው የሆነው ስንል ጌታችን መድኃኒታችን ኢየሱስ ክርስቶስ እየተመሰገነ በክብር ወደ ኢየሩሳሌም ሲገባ እንዴት እየተመሰገነ ይገባል? እርሱ ማን ስለሆነ ነው ብለው የተበሳጩ ጸሐፍት ፈሪሳውያን ጌታችን ላይ አጉረመረሙበት፣ ጌታችንን ሰደቡት። በጌታችን ላይ ለመምከር ደግሞ ሰኞ ተሰብስበው ጌታችንን ምን ማድረግ እንዳለባቸው ሊማከሩ ስብሰባ የጠሩበት ዕለት ስለሆነ እሁድ ከሰዓት የጌታችን ሕማም ከዚያ በዓለ ሆሳዕናን ባከበርን ከሰዓት ወይም ደግሞ እየተመሰገነ ወደ ኢየሩሳሌም በገባበት ዕለት ከሰዓት ይጀምራል ማለት ነው። አስተውሉ። ታዲያ በዚህ በሰሙነ ሕማማት ደግሞ የምናስባቸው ነገሮች ምንድናቸው ስንል 3 ዋና ዋና ነገሮችን እናስባለን። የመጀመሪያው ነገር የምናስበው ምንድነው ስንል ጌታችን መድኃኒታችን ኢየሱስ ክርስቶስ የተቀበላቸውን ሕማምና ሞት የምናስብበት ሳምንት ነው። ለእኛ የከፈለልንን ዋጋ የምናስብበት ነው የመጀመሪያው። ሁለተኛው ደግሞ ምንድነው የምናስበው ስንል ይህ ሳምንት ከአዳም እስከ ጌታችን መድኃኒታችን ኢየሱስ ክርስቶስ ድረስ የነበሩ ነፍሳት በሲኦል የቆዩበት የዚያ የ5500 የመከራና የፍዳ የኩነኔ ዘመን መታሰቢያ ስለሆነ ዓመተ ፍዳ ዓመተ ኩነኔ የዚያ የጨለማውን ዘመን እናስብበታለን ማለት ነው። ሶስተኛው ደግሞ የምናስበው በዚህ ሳምንት ምንድነው ስንል የኛን ኃጢአትና በደል እያስብን ጌታ ሆይ ማረን ይቅር በለን ብለን እንማጸናለን። የራሳችንን ኃጢአት እናስባለን ማለት ነው። አስተውሉ። እነዚህን ዋና ዋና 3 ነገሮች ነው በዚህ በሰሙነ ሕማማት የምናስበው። እንደዚሁም ደግሞ ይህ ሳምንት ታዲያ ቅዱስ ሳምንት ተብሎ ይጠራል። ከሌሎቹ ሳምንታት ሁሉ የተለየ የከበረ ሳምንት ነውና ቅዱስ ሳምንት ይባላል። ምክንያቱም በዚህ ሳምንት በእያንዳንዱ ዕለት ስለ ፍጹም ፍቅር የተከፈለ የመስዋዕትነት ሥራ ስለተሰራበት፣ የሰው ልጆች ድህነት ስለተፈጸመበት፣ መድኃኔ ዓለም ስለኛ ቤዛ ሆኖ ለመስቀል ሞት
ራሱን ታዛዥ አድርጎ የቀረበበት ነፍሱን የካሰበት ስለሆነ አዎ ይህ ሳምንት ቅዱስ ሳምንት ተብሎ ይጠራል። በተጨማሪም ደግሞ ይህ ሰሙነ ሕማማት የመጨረሻ ሳምንት ተብሎ ይጠራል። ለምን እንዲህ ተባለ ስንል ታዲያ ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ዓለም በመዋዕለ ሥጋዌ ለፈጸማቸው የቤዛነት የአርያነት ተግባራት ሁሉ ፍጻሜ በመሆኑ ነው። አስተውሉ። በዚህ ልዩ በሆነ ሳምንት ካህናትና ምእመናን በነግህ በሰልስት በቀትር በተሰዓትና በሰርክ ወይም ደግሞ በጠዋት በንጋት በ3 ሰዓት በ6 ሰዓት በ9 ሰዓት እንዲሁም ደግሞ ማታ በሰርክ ሰዓት ላይ ወደ ቅድስት ቤተ ክርስቲያን ሄደው በመጸለይ ሕማሙን ሞቱን ያዘክራሉ ማለት ነው። አስተውሉ። ታዲያ ይህንን ስለ ሰሙነ ሕማማት በጥቂቱ ከተመለከተን፣ ምክንያቱም በባለፈው ትምህርታችን ላይ የሚፈጸሙ ስርዓቶች አሉ፣ የማይፈጸሙ ስርዓቶች አሉ በሚል ርዕስ ተማምረናልና እንደግሞም ይህንን ያህል ከተማማርን ወደ ዛሬ ትምህርታችን እንገባለን ማለት ነው። የዛሬ ትምህርታችን ደግሞ በዚህ በሰሙነ ሕማማት ላይ የሚጸለዩ ጸሎቶች አሉ፣ የማይጸለዩ ጸሎቶች አሉ። ስለዚህ ይህንን ግልጽ አድርገን እንማማራለን ማለት ነው። ይህንን በተቻለን አቅም እንመልሳለን ማለት ነው። ምክንያቱም ሁላችንም አውቀን ልናደርግ ስለሚገባን ማለት ነው። በዚህ በሰሙነ ሕማማት አንዳንዶች ይህ አይጸለይም፣ ይህ ደግሞ ይጸለያል እያሉ ምክንያቱን ሳያስረዱና ሳያሳውቁ ሲጽፉ ይስተዋላል፣ ሲያስተምሩ ይስተዋላል። ይህ ደግሞ ምእመናኑን በጸሎት ዙሪያ ጥያቄ እንዲነሳባቸው ውዝግብ ውስጥ እንዲገቡ አድርጓቸዋል ማለት ነው። ስለዚህ የትኛው ነው የሚጸለየው ለምን፣ የትኛው ነው የማይጸለየው ለምን የሚለውን እንደ እግዚአብሔር አምላካችን መልካምና በጎ ፈቃድ አጠር አድርገን እንማማራለን። እንግዲህ በዚህ በሰሙነ ሕማማት የጌታችንን ሕማም፣ የጌታችንን ስቃይ፣ የጌታችንን መከራ የሚታሰብበት ነው ብለናል። እነዚህን የምናስብበት እንጂ የሌሎች የቅዱሳንን በዓላት አክብረን የምናስብበት ጊዜ አይደለም። ምክንያቱም የነሱ በዓል ከጌታ ሕማም፣ የነሱ በዓል ከጌታ ስቃይ፣ የነሱ በዓል ከጌታ መከራና ለሰው ልጆች ከከፈለው ውለታ አይበልጥምና በዚህ በሰሙነ ሕማማት ላይ ሌሎች ቅዱሳንን፣ ሌሎች ጻድቃንን፣ ሌሎች ሰማዕታትን አዎ በዓላቸውን የምናክብርበት ወይም ደግሞ በበዓላቸው የምናስብበት ጊዜ አይደለም ይህ ሰሙነ ሕማማት ማለት ነው። እንኳን እኛ በዚህ በሰሙነ ሕማማት በአጸደ ነፍስ ያሉትን ቅዱሳን የጌታን ሕማም የሚያስቡበት እንጂ የራሳቸውን ክብር የሚሹበት ጊዜ አይደለም። ስለዚህ በዚህ በሰሙነ ሕማማት ምእመናኑ ምን አይነት ጸሎት ሊጸልይ ይገባል የሚለውን ጥቂቶቹን ዘርዝረን እንመለከታለን። ከሚጸለዩ ጸሎቶች መካከል ስናነሳ ውዳሴ ማርያም፣ መዝሙረ ዳዊት፣ ሰይፈ ሥላሴ፣ ሰይፈ መለኮት እንዲሁም አርጋኖን፣ ሰኔ ጎለጎታ፣ ትምህርተ ኅቡዓት፣ ድርሳነ ማያዊ፣ ድርሳነ መድኃኔዓለም እንደዚህም ደግሞ ሌሎችንም እንጸልያለን። ልብ ልንል የሚያስፈልገን ነገር ግን አሁን የጠቀስናቸውን ጸሎቶች ብቻ ነው በዚህ በሰሙነ ሕማማት ላይ መጸለይ የምንችለው፣ ሌሎችን መጸለይ አንችልም የሚል የቤተ ክርስቲያን አስተምሮ የለም። አስተውሉ። ሌሎችን እነዚህ አሁን የጠራናቸውን በዚህ በሰሙነ ሕማማት ብንጸልያቸው መልካም ነው። ምክንያቱም እነዚህ አሁን የጠራናቸው ነገረ መስቀሉን ወይም ደግሞ የጌታችንን መከራ የጌታችንን ስቃይ የሚያሳስቡ ስለሆኑ እነዚህን ጸሎቶች አብዝተን ብንጸልያቸው መልካም ነው። ሌሎችንም ግን በግላችን እንደፈለግን መጸለይ እንችላለን፣ አንከለከልም። ወይም ደግሞ ሌሎችን ጸሎቶች ብናደርስ እንደ ኃጢአት የሚቆጠር አይደለም። አንዳንድ ሰዎች ይህ ይጸለያል ይህ አይጸለይም ሲባል ያ አይጸለይም የተባለውን ሰው ሲጸልይ እንደ ኃጢአት ሆኖ የሚቆጠርባቸው የሚመስላቸው ምእመናን አሉ። ነገር ግን እንደዛ አይነት አስተምሮ አይደለም ወገኖቼ። የዛሬ ዓመትም ይህንኑ አስተምሮ ተማምረናል። በዚያ በተማማርነው አስተምሯችን ላይ ደግሞ ብዙዎች እንዴት ይጸለያል እንዴት አይጸለይም ጸሎት አልተከለከለም እያሉ ይናገራሉ። ጥያቄ ፈጥሮባቸዋል። ለዛ ነው አሁንም ደግመን ይህንን መማማር ያስፈልገው ማለት ነው። አሁን የጠራናቸውን ውዳሴ ማርያም፣ ዳዊት፣ ሰይፈ ሥላሴ፣ ሰይፈ መለኮት፣ አርጋኖን፣ ሰኔ ጎልጎታ፣ ትምህርተ ኅቡዓት፣ ድርሳነ ማያዊ፣ ድርሳነ መድኃኔዓለም እነዚህን ጸሎቶች ብንጸልያቸው የጌታን ሕማምና መከራ ያሳስቡናል። አዎ ነገር ግን ሌሎችን መጸለይ አትችሉም የሚል አስተምሮ የለም። አንዳንዶች ከየት እንዳገኙት ባናውቅም እንኳን ውዳሴ ማርያምና መዝሙረ ዳዊት ብቻ ነው በዚህ በሰሙነ ሕማማት የሚጸለየው ብለው ሲናገሩ ይስተዋላል። ነገር ግን እንዲህ አይነት አስተምሮ የለም። አሁን የዘረዘርናቸውን ሁሉ በዚህ በሰሙነ ሕማማት ላይ እንጸልያቸዋለን። ሌላው ግን ልናስተውል የሚገባው በዚህ በሰሙነ ሕማማት የማይጸለዩ ጸሎቶች ተብለው ሳይሆን
የሰሙነ ሕማማት ሥርዓት በዚህ ሳምንት የማያካትታቸው ጸሎቶች አሉ። ይህ ማለት በግላችን ልንጸልያቸው የምንችላቸው ነገር ግን ደግሞ በማኅበር ወይም ደግሞ በቅድስት ቤተ ክርስቲያን የማንጸልያቸው ወይም ደግሞ ሥርዓቱ የማያካትታቸው ጸሎቶች አሉ። ያስተውሉ። እዚህ ጋር ነው ልዩነት እየተፈጠረ ያለው ብዙ ሰዎች ላይ ማለት ነው። የሰሙነ ሕማማት የማያካትታቸው ጸሎቶች አሉ ለጊዜው ማለት ነው። የጌታን ሕማሙን፣ ስቃዩን፣ ግርፋቱን ከማሰብ አንጻር እንጂ ቢጸለዩ ቢነበቡ ኃጢአት ሆኖ አይደለም ማለት ነው። እነዚህ ደግሞ ምንድናቸው ስንል ለምሳሌ መልካ ማርያምና መልካ ኢየሱስ በዚህ በሰሙነ ሕማማት አይጸለዩም በማኅበር ግን ደግሞ በግብረ ሕማማት ላይ አባ ጊዮርጊስ የደረሰው መልካ ሕማማቱ በዜማ ይጸለያል። አስተውሉ። በባለፈው ትምህርታችን ላይ መልካ መልኮች አይጸለዩም ብለን ስንማማር ይህ ይፈጸማል ይህ አይፈጸመው በሚለው ትምህርታችን ላይ መልካ መልክ አይጸለይም ስንል በግላችን ሳይሆን በማኅበር አይጸለይም ማለታችን ነው። ግን አይጸለይም ስንል ደግሞ ለዚህ ለሰሙነ ሕማማቱ የሚስማማ መልክ ደግሞ ይጸለያል ማለት ነው። ለዚህ ማሳያው ደግሞ መልካ ኢየሱስና መልካ ማርያም አይጸለይም ብለን በግብረ ሕማማት ላይ ደግሞ አባ ጊዮርጊስ የደረሰው መልካ ሕማማቱ በዜማ ሲጸለይ እንመለከታለን ማለት ነው። ይህ የሚያሳየው ታዲያ የጌታን ሕማም በተመለከተ ለጌታ ሕማም የሚስማማ መልካ መጸለዩን ነው ማለት ነው። ያስተውሉ። ስለዚህ በዚህ በሰሙነ ሕማማት ላይ ለጌታ ሕማም ለጌታ ስቃይ የሚስማማ መልክዓ ይጸለያል ማለት ነው። ለምሳሌ ቅድም እንዳልነው መልካ ማርያምና መልካ ኢየሱስ አይጸለይም ብለናል። ለምንድን ነው መልካ ኢየሱስና መልካ ማርያም አይጸለይም ያልነው ስንል ለምሳሌ በመልካ ኢየሱስ ላይ ሰላም ለትንሣኤከ ሰላም ለዕርገትከ የሚሉ ሰላምታዎች ወይም ደግሞ ምስጋናዎች አሉ። ስለዚህ እስከ ዓርብ የጌታችንን ትንሣኤና ዕርገት ሳይሆን ሕማማቱን ስለምናስብ ነው መልክዓ ኢየሱስን የማንጸልየው ማለት ነው በማኅበር። አስተውሉ እግዚአብሔር ቤተሰቦች። ሌላ ደግሞ ሊቃውንት አባቶቻችን ሲናገሩ እንዲህ ይላሉ። በዚህ በመልክዓ ኢየሱስ ላይ ስለ ጌታችን ዓይን፣ ስለ ጌታችን ውበት፣ ደምግባት እያነሳን ጌታችንን የምናመሰግንበት ነው። ያንን ደግሞ የማናደርገው ስለምንድን ነው ስንል በዚህ በትንቢተ ኢሳይያስ ምዕራፍ 53 ቁጥር 2 ላይ ስንመለከት እንዲህ ይላል፣ መልክና ውበት የለውም ባየነውም ጊዜ እንወደው ዘንድ ደምግባት የለውም ይላል። አስተውሉ። ስለዚህ አባቶቻችን ይህንን መልክዓ ኢየሱስን የማያደርሱት ወይም የማይጸለይበት ምክንያት ምን ደምግባት አለው? ስለኛ በደረሰበት መከራ፣ ስለኛ በደረሰበት ግርፋት ደምግባቱ የለም። ስለዚህ ምን ደምግባት አለውና ስለ ደምግባቱ እናስባለን፣ ስለ ደምግባቱ እናመሰግነዋለን ሲሉ ለጊዜው የሰሙነ ሕማማት ሥርዓት እነዚህን ጸሎቶች አያካትትም ማለት ነው በማኅበር። ነገር ግን በግሉ አንድ ሰው እኔ መጸለይ እፈልጋለሁ ብሎ መጸለይ ይችላል። ነገር ግን ያንን ጸሎት ስለጸለየ እንደ ኃጢአት አይቆጠርበትም። ይህንን ልናስተውል ያስፈልጋል። ሌላው ደግሞ በዚህ በሰሙነ ሕማማት የመላእክት ድርሳናትና የቅዱሳን ገድላት አይጸለይም ወይም አይነበብም። ይህም የሆነው ደግሞ ስለምንድን ነው ስንል ቅድም እንዳልነው ቢጸለይ ነውር ኖሮበት ሳይሆን በሰሙነ ሕማማት ቅዱሳን መላእክትንና ቅዱሳን አባቶችን ወይም ደግሞ ቅዱሳን እናቶችን በድርሳናቸው፣ በገድላቸው፣ በመልክዓቸው የምናስብበት ጊዜ ስላልሆነ ነው። ግርፋቱን ሕማማቱን የምናስብበት ጊዜ ስለሆነ ነው ማለት ነው። ታስተውሉ እንጂ ይህንን ጸሎት የሚጸለየው ሰው ኃጢአተኛ ነው ማለት አይደለም። በግሉ አንድ ሰው ለምሳሌ ድርሳናትን ካደረሰ ያ ሰው ኃጢአተኛ ነው ማለት አይደለም። ነገር ግን በዚህ በሰሙነ ሕማማት ላይ እነዚህን አንጸልያቸውም። ለምን ካልን ደግሞ አሁን እንዳለው ቅዱሳን ጻድቃን ሰማዕታትን በገድላቸው በድርሳናቸው የምናስብበት ወቅት ስላልሆነ አልፎ ተርፎ እንደውም የግዝት በዓላት እንኳን በዚህ በሰሙነ ሕማማት ላይ ቢውሉ አይከበሩም፣ ይሻራሉ። አስተውሉ። ለምሳሌ በ12 የቅዱስ ሚካኤል ወር በገባ፣ በ21 የእመቤታችን ወር በገባ፣ በ29 የቅዱስ ባለወልድ ወር በገባ እንዲሁም ደግሞ ቅዳሜና እሑድ 5 የግዝት በዓላት ናቸው። እነዚህ የግዝት በዓላት በዚህ በሰሙነ ሕማማት ላይ ቢውሉ ግዝት ናቸው ተብሎ አይከበሩም ወይም ደግሞ አይታሰቡም። ከጌታችን ሕማምና መከራ፣ ስቃይ፣ ግርፋት የሚበልጥ ነገር ስለሌለ ማለት እነርሱ እንኳን ይሻራሉ። ስለዚህ የቅዱሳንን የመላእክትን፣ የጻድቃንን፣ የሰማዕታትን ገድላትና ድርሳናት በዚህ በሰሙነ ሕማማት ላይ አንጸልይም ማለት ነው። ያስተውሉ። ነገር ግን
በግብረ ሕማማት ላይ ደግሞ ድርሳነ ቅዱስ ዮሐንስ አፈወርቅና ድርሳነ ስምዖን ዘአምድ ይነበባል ማለት ነው። ይህም ቅድም እንዳልነው ለሕማማቱ ለሰሙነ ሕማማቱ የሚስማማ ሲሆን መጸለዩን ልታስተውሉ ይገባል ማለት ነው። በደፈናው ድርሳናትና ገድላት አይጸለዩም ብሎ ድምድም ያለ ሳይሆን ለሕማማቱ የሚስማማ ሲሆን ይጸለያል ማለት ነው። ለጌታ ሕማም የሚስማማ መልክዓ ይጸለያል። ለጌታ ሕማም የሚስማማ ድርሳን ሲሆን ይጸለያል ማለት ነው። ከዚህም መካከል ደግሞ ድርሳነ ቅዱስ ዮሐንስ አፈወርቅና ድርሳነ ስምዖን ዘአምድ ይነበባሉ ማለት ነው። ስለዚህ እንደሚታወቀው በሰሙነ ሕማማት ላይ የግዝት በዓላት ወይም ታላላቅ በዓላት ቢውሉ እንኳን ቅድም እንዳልነው ይሻራሉ፣ እነሱ እንኳን አይታሰቡ። ዋና ዓላማው በሰሙነ ሕማማት በቤተ ክርስቲያናችን ብዙ መጻሕፍት ስለሚነበቡ ከጸሎታችን ባሻገር የሚነበቡትን መጻሕፍት በነፍሳችን እያዳመጥን የጌታን ሕማም እንድናስብ ነው። ይህ ነው ዋና ዓላማው። ስለዚህ መልካ ማርያምና መልካ ኢየሱስ አይጸለዩም፣ ከማይጸለዩ ጸሎቶች መካከል ናቸው በዚህ በሰሙነ ሕማማት ስንል እነዚህ መልካ ኢየሱስና መልካ ማርያም የግል ጸሎት ብቻ ሳይሆኑ የመሐሌት ምስጋናዎችም ጭምር ናቸው። በዚህ በሰሙነ ሕማማት ደግሞ የመሐሌት ምስጋናዎች የሉም፣ አይደረሱም ማለት ነው። ስለዚህ ይህንን ልናውቅ ያስፈልጋል። በዚህ በሰሙነ ሕማማት መሐሌት የለም፣ ቅዳሴም ደግሞ ከጸሎተ ሐሙስ በስተቀር የለም። ስለዚህ እነዚህ ጸሎቶች ለጊዜው አረፍ ይላሉ ማለት ነው። በማኅበር አስተውሉ። ግን ደግሞ አርጋኖን፣ ሰይፈ ሥላሴ፣ ሰይፈ መለኮት፣ ሰኔ ጎልጎታ፣ ውዳሴ አምላክን በግል መጸለይ የሚከለክል ስርዓት የለም። በዚህ በሰሙነ ሕማማት ደጋግመን አብዝተን ልንጸለያቸው የሚገቡ ጸሎቶች ናቸው። እነዚህ ጸሎቶች ሌሎቹ መጸለይ የለባቸውም ሳይሆን ለሕማማቱ የሚስማሙ ስለሆኑ እነዚህን አዘውትረን ልንጸለይ ያስፈልጋል። የጌታን ሕማምና ስቃይ እያሰበን መጸለይ ስለሚገባ ማለት ነው። ዋና ዓላማው ይህ ስለሆነ ከጸሎታችንን ባሻገር የሚነበቡትን መጻሕፍት በነፍሳችን ልናዳምጥ ስለሚገባ ልናስተውል የሚገባው ግን ያ የተረገመ መናጢ በየሰው እያደረ አጉል የቤተ ክርስቲያን የሥርዓት ጠበቃ እየመሰለ ሰሙነ ሕማማትን እየታከከ ከጸሎት ሕይወት እንዳያዘናጋ ልንጠነቀቅ ያስፈልጋል። ምክንያቱም አንዳንድ ሰዎች ይህ አልጸለይም ይህ ይጸለያል የሚል ትምህርት ብቻ በጥቂቱ ለምን እንደሚጸለይ ብቻ ለይተው ሳያውቁ ይሄ ላይ ጸለይ ይችላል፣ ይሄ ላይ ጸለይ ይችላል እያሉ ከጸሎት ሕይወት ብዙዎች እየራቁ ነው ያሉትና ይህ ሊያርቀን አይገባም ወገኖቼ። ቢቻል በአብይ ጾም የተዳከምን በዚህ ሳምንት በጸሎትና በስግደት በመበርታት ልንጋደል ይገባናል። እንኳን ጸሎትተን እየጸለይን እንኳን ፈተናችንና መከራችን ምን ያህል እየበዛ እንደሆነ የምናውቀው እኛው ራሳችን ነን። ስለዚህ በዚህ በሰሙነ ሕማማት ላይ ይጸለያል አይጸለይም በሚል ርዕስ ብቻ ተወስደን ከጸሎት ሕይወት ልንርቅ አይገባም። በዚህ በሰሙነ ሕማማት አብዝተን ልንጸልያቸው የሚገቡ ጸሎቶች አሉ። እንዲሁም ደግሞ ለጊዜው አረፍ የሚሉ ያልናቸው በማኅበር ሲሆን ነው። ይህንን በደንብ ልትረዱ ያስፈልጋል። በግሉ አንድ ሰው የትኛውንም ጸሎት ማድረስ ይችላል፣ አይከለከልም። ነገር ግን እጅጉን አብዝቶ ደግሞ እነዚህን አሁን የጠራናቸውን ሊጸልይ ይገባል። በማኅበር ደግሞ ለጊዜው አረፍ የሚሉ ጸሎቶች አሉ። ለምሳሌ መልካ ኢየሱስ፣ መልካ ማርያምና ቅድም የጠቀስናቸው ማለት ነው። አስተውሉ። በተረፈ ግን ድርሳነ ማያዊ የተባለውን ስለ ጌታችን ሕማምና ስቃይ መከራ በአስገራሚ ሁኔታ የሚነግረንን መጽሐፍ ገዝተን ልንጸልይበት ያስፈልጋል በዚህ በሰሙነ ሕማማት። ምክንያቱም ድርሳነ ማያዊን በሰሙነ ሕማማት ብቻ ሳይሆን የጌታን መከራና ውለታ እያሰበ ዓርብ ቀን የሚጸልየው ሰው ምን እንደሚያገኝ ቃል ኪዳን ስለተጻፈለት ማለት ነው። እንዲህ ዓርብ የሚጸልየው ሰው በነፍሱም በሥጋውም ይከብራል። በመንግሥተ ሰማያትም ዕድል ፈንታው ጽዋ ተርታው ጌታችንን ከገነዙት ከኒቆዲሞስና ከዮሴፍ ጋር ይሆናል። ይህ ደግሞ ቃል ኪዳኑ ነው። እንዲሁም ደግሞ በሰባቱ ጊዜያት ደግሞ የሚጸልየው ሰው ቢኖር በነፍሱም በሥጋውም ፈጽሞ ይከብራል። በመንግሥተ ሰማያትም ዕድል ፈንታው ጽዋ ተርታው እስከ 7 ዘመን ድረስ እስከ 70 ዘመን ድረስ በየቀኑ የጌታውን መከራ እያሰበ ካለቀሰ ከጌታ ባለሟል ከቅዱስ ዮሐንስ ጋር ይሆናል ይላል። አስተውሉ። ይህንን ታላቅ ቃል ኪዳን ያለውን ድርሳነ ማያዊን ሁላችንም ገዝተን ልናነብ ያስፈልጋል። ይህንን 4 ወንጌላውያንና ጌታችን የመከራውን ነገር ያስተማራቸው ኤልሳቤጥ፣ መልቴዳና በርዜዳ የጻፉትን ድርሳነ ማያዊን በመጸለይ የጌታን ሕማም ልናስብና ከቃል ኪዳኑ በረከት ልንሳተፍ ይገባል ማለት ነው። ስለዚህ ድርሳነ ማያዊ ልክ እንደ ውዳሴ ማርያም የየዕለትና ከሰኞ እስከ እሑድ የተከፋፈለ በመሆኑ
ለመጸለይ የሚከብድ አይደለምና ይህንን ልንጸልይ ያስፈልጋል። አንዳንድ ሰዎች ደግሞ ከዚሁ ከሰሙነ ሕማማት ጋር ተያይዘው ውዳሴ ማርያም አይጸለይም ብለውም ደግሞ የሚያስተምሩ ሰዎች አሉ። ወገኖች የሚያስተምሩ ሰዎች አሉ። ለዚህም ደግሞ ትክክል አይደለም። በዚህ በሰሙነ ሕማማት እመቤታችን በልጇ የተነሳ ብዙ መከራ ደርሶባታልና ጌታም ደግሞ በእርሷ ሥጋ ተሰቅሏልና እኛ በውዳሴ ማርያም በአርጋኖን በሰኔ ጎልጎታ ልናስባት ልናመሰግናት ይገባል። እንዲሁም ደግሞ አጋዕዝተ ዓለም ቅድስት ሥላሴንም ደግሞ በሰይፈ ሥላሴ ልናመሰግናቸው ይገባል። ጌታችንንም ደግሞ በሰይፈ መለኮት በውዳሴ አምላክ በመዝሙረ ዳዊት በድርሳኑ ልናስበውና ልናመሰግነው ይገባል እንጂ በሕማማት ምክንያት ከጸሎት ልንርቅ አይገባም። ይህንን በሚገባ ልናስተውል ያስፈልጋል። ስለዚህ በዚህ በሰሙነ ሕማማት የትኛው ጸሎት ነው የሚጸለየው የትኛው ነው የማይጸለየው የሚለውን በደንብ ለይታችሁ ልታውቁ ያስፈልጋል። የማይጸለየው ሲባልም ሙሉ ለሙሉ ድፍን ተደርጎ ከጸለያ ሰው ኃጢአት ይሆንበታል ተብሎ የተደነገገ አለመኖሩን ልታውቅ ያስፈልጋል። ለጊዜው ደግሞ አረፍ የሚሉ ጸሎቶች እንዳሉ እነዛም ደግሞ አረፍ የሚሉበትን ምክንያት ደግሞ ምን እንደሆነ አውቃችሁ ልታደርጉ ይገባልና ነው ዛሬ ይህንን ይዘን የመጣ ነው ማለት ነው። ምናልባት በዚህ ጉዳይ ላይ አሁንም ያልገባችሁ ነገር ካለ በኮመንት ስር ጻፉልንና በቀጣይ ትምህርታችን ላይ ስንማማር አብራርተን እንጨምርና እንማማራለን ማለት ነው። ይህንንም ጥያቄ በባለፈው በተማማርነው ትምህርታችን ላይ ግር ያላቸው ሰዎች ስላሉ በዚህ ጉዳይ ስለጠየቁ ነው ዛሬ ይህንን አስተምሮ የተማማር ነው። በቀጣይም ደግሞ የምንማማረው አስተምሮ ላይ እንድንጨምር ጥያቄ ከሆነባችሁ ግልጽ ያልሆነላችሁ ነገር ካለ ኮመንት ስር ጻፉልን። በዛ ርዕስ ጉዳይ እንማማራለን ማለት ነው። ስለዚህ የተማርነውን ደግሞ ላልተማሩት ወንድሞቻችን ልናስተምር ያስፈልጋል። ምክንያቱም እኛ የተማርነውን አስተምረን ቢሆን እኛ ያወቅነውን አሳውቀን ቢሆን ኖሮ ማንም አብቶልና ስመ ክርስትና ሰጥታ ማኅተብ ባንገቱ ላይ ካሰረችበት ከቅድስት ቤተክርስቲያን ወጥቶ ወደ ሌሎች ሃይማኖት ተቋማት ባልሄደ ባልገባ ነበር። ነገር ግን እኔና እናንተ የተማርነውን ስለማናስተምር ያወቅነውን ስለማናሳውቅ ብዙቶቻችን ወንድሞቻችን እየሳቱን ያሉትና የሳቱትንም ለመመለስ ያሉትንም ለማጽናት አሁን ላይ የተማርነውን ወደፊት የምንማረውን የቤተክርስቲያናችን አስተምሮ ልናስተምር ያስፈልጋል ማለት ነው። ይህንን እንድናደርግ ደግሞ እርሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ሁላችንንም ይርዳን። አሁን የተማርናትን እያንዳንዲቷን ነገር በዚህ ርዕስ ጉዳይ ብዙ ሰዎች ግራ የተጋቡበት ስለሆነ ሁሉም አውቀው ስርዓቱን ሁሉ ያከናውኑ ዘንድ ጥርት ያለ የቤተክርስቲያናችን አስተምሮ ያውቁ ዘንድ ሁላችሁም የተማራችሁትን አስተምሩ። ይህ ከአደራም ጭምር ነው። ራሳችሁ ሰምታችሁ ብቻ ቁጭ ማለት ሳይሆን ለሌሎችም ማሰሙ ከቻላችሁ ራሳችሁን ማስተምሩ። ይህን እንድናደርግ ደግሞ እርሱ አምላካችን ይርዳን። ምክንያቱም ብዙ ሰዎች የስም ክርስቲያን ሰው ለሆኑ ሰው ቅዳሴ ሲያስቀድስ አይተው ያስቀድሳሉ። ሰው ነጠላ ስላደረገ አይተው ያደርጋሉ። ግን ለምን ነጠላ እንደሚያደርጉ ለምን ቅዳሴ እንደሚያስቀድሱ ሌሎችንም ስርዓቶች ለምን እንደሚያከናውኑ አያውቁምና ነው። ስለዚህ አውቀው በእውቀት ይመላለሱ ዘንድ ያወቃችሁትን ልታሳውቁ ያስፈልጋል። ጥቂቷን እችን ያወቃችኋትን ነገር ልታሳውቁ ያስፈልጋል ማለት ነው። ምናልባት ደግሞ ዛሬ ገና ወደዚህ መንፈሳዊ ቻናል የመጣችሁ ሰዎች ካላችሁ ከዚህ በፊት የተማማርነውም ከዚህ በኋላ የምንማማረውም መንፈሳዊ አስተምሮች ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደወል ምልክቱን መጫን ይኖርባችኋል። ምክንያቱም ይህ ቴክኖሎጂ ያመጣው ስርዓት ነው፣ ያልኩት አይደለም። ይህንን ካደረጋችሁ ዕለት ዕለት ከዚህ የሚለቀቁ አስተምሮች ወደ እናንተ ይደርሳሉ። ይህንን ካላደረጋችሁ ደግሞ ዛሬ እንደ አጋጣሚ እነን አስተምሮ ሰምታችሁ ሊሆን ይችላል፣ በቀጣይ ከዚህ የሚለቀቁ አስተምሮች ወደ እናንተ አይደርሱም ማለት ነው። ስለዚህ ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደወል ምልክቱን መጫን ይኖርባችኋል ማለት ነው። እግዚአብሔር አምላካችን እስካሁን ሰዓት ጠብቆ ያስተማረን የመከረን የገሰጸን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። የሰማነውን በዝነ ልቦናችን ያሳድርብን። ሰሚዎች ብቻ ሳንሆን በሰማነው ቃል 30 60 100 ያማረ ፍሬ አፍርተን ዛሬ ስሙ ቀዳሾች ነገ ደግሞ የመንግስት ወራሾች ያደርገን ዘንድ የእርሱ መልካምና በጎ ፈቃዱ ይሁንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።